ሰላም እንዴት ናችሁ? ምድረ ፎቃቃ መጣሁልሽ። ሰብስክራይብ እና ላይክ እያደረጋችሁ ፎሎውም ኮሜንት ማድረግ እንዳይረሳ። ሌስኮ ዛሬ እየሮጥኩ የመጣሁት ምክንያት የምን ምክንያት ነበረኝ እንዴ? አዎ ምክንያት ነበረኝ። ምክንያቱም ልንገራችሁ። ቆይ ከመናገሬ በፊት ይሄ ዩቱብ አካውንቴ ሶስተኛ ነው እንግዲህ 2 ተዘጋብኝ። ይሄም የመጀመሪያ ቪዲዮ ነው። ፎሎ ለካ ቲክቶክ ላይ ነው። እሺ ወይኔ ሰብስክራይብ እዚህ ጋር የምደረገው ሁሉንም ነገር ማድረግ እንዳይረሳ። ዛሬም ተቀምጣችሁ ቲክቶክ ስክሮል ምናምን እያደረጋችሁ ነው። አረ ጀለሴ ንቃ። አንተ እየተቀመጥክ ስንት ሰው ተቀየረ? አንተ እየተኛክ እስከ መቼ? እና ቆይ ከዚህ በፊት ምን ሰርተህ ታውቃለህ? ብቻ ዛሬ ሰፖርታችሁን አሳዩኝ። እዚህ ጋር የሚደረገውን ነገር አድርጉ። ስለዚህ አልጠራጠርም ደግሞ ሰብስክራይብ ምናምን እንደምታደርጉት ምናምን አልጠራጠርም። ወይኔ እየለፈለፍኩ የመጣሁበትን ምክንያቱ ደግሞ ኦንላይን ስራ ነው። ኦንላይን ስራ ለመስራት የሚያስፈልጋችሁ ነገር ያዶማ አይምሮክ ነው ማለት ስልክ፣ ስማርት ስልክ ካለና ፈጣን የሆነ ኢንተርኔት ካለ በቃ ና ወደኛ ተቀላቅለን አብረን እንስራ። እንዴት እንደምትሰራ፣ እንዴት የራስህን ቪዛ ካርድ ናሽናል ካርድ እንደምታገኝ፣ እንዴት እዛ ላይ እንደምታወርድና ወደ ባንክ እንዴት እንደምልክ ሁሉንም ኮርስ እኔ አንድ በአንድ ሰፖርታችሁን ካሳያችሁ እሰጣችኋለሁ ማለት ነው። አብረንን መጀመሪያ እንግዲህ ስለምንድን ነው የማመጣላችሁ ኦንላይን ስራ እንዴት እንደምትሰሩ፣ እንዴት ብር እንደምታገኙ፣ ከዛ ቀጥሎ ካርድ ፍሪ የሆነ ካርድ ከየት እንደምታገኙ እና እዛ ላይ ቪዛ ካርድ በነፃ እንዴት ክሬት እንደምታደርጉ ሁሉንም ነገር ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ከዛ ቀጥሎ ደግሞ እንዴት ያ ቪዛ ካርድ ተጠቅማችሁ የሰራችሁትን ገንዘብ ወደሱ ትልካላችሁ የምለው ነው። እንግዲህ እንዴት እንደምልኩ ሁሉንም ነገር አሳያችኋለሁ። ከዛ ደግሞ እንዴት ወደ ባንክ እንደምልኩ ሁሉንም ተመልሼ መጥቼ አሳያችኋለሁ ማለት ነው። እዚህ ላይ የሚደረገውን ሁሉንም ነገር ማድረግ አይርሳ። ቴንኪው